ከወሊድ በኋላ ትዳር ለምን ይናጋል? ፖስትፓርተም እና ዲቮርስ ያላቸውን ሪሌሽንሽፕ፣ ፖስትፓርተም ደግሞ ይዞት የሚመጣውን የራሱ የሆነ ቀውሶች በትዳር ላይ ይዞት የሚመጣውን ቀውስ በዚህ ቪዲዮ እናያለን። አብራችሁን ቆዩ። ብዙ ጥንዶች እንግዲህ ልጅ ከተወለደ በኋላ ፍቅር የሚጨምር፣ መተሳሰብ የሚጨምር፣ አብሮነታቸው የሚጨምር እንደሆነ አድርገው ያስባሉ፣ ያምናሉ፣ ይሰራልም፣ እውነትም የሚሆንበት አጋጣሚ አለ። ነገር ግን ለብዙ ሰዎች የልጅ መውለድ የልብ መራራቅ፣ ቅሬታ፣ አልፎ አልፎም ደግሞ ለፍቺ የሚያጋልጥ ሁኔታ ሆኖ እየተመዘገበ ነው። በተለይ በዚህ ጊዜ ዴይስ እንደዚህ አይነት አጋጣሚዎችን እያየን ነው። ይህ የሚሆነው መዋደድ ስለጠፋ ሳይሆን ነገር ግን ከወሊድ በኋላ የሚመጣ ለውጥ በትዳር ላይ የሚያመጣው ጫና በጣም የተለያየ ነው እና እነሱን በዚህ ቪዲዮ እናያለን። ምን መደረግ አለበት? መፍትሄው ምንድን ነው? አዌርነስ ደግሞ እንዲኖረን በተለይ ፖስትፓርተም ዲፕሬሽን ምን ማለት ነው ከወለዱ እናቶች ላይ የሚያጋጥም ነው እና እሱን አዌር እንድንሆን ይህ ቪዲዮ ያግዘናል ማለት ነው። እንግዲህ መጀመሪያ ፖስትፓርተም ማለት ምን ማለት ነው፣ ወደ ፍቺስ እንዴት ይዞን ይሄዳል ብለን ለማውራት ፖስትፓርተም በራሱ ኮንቴክስቱን መረዳት አለብን። ምን ማለት ነው ፖስትፓርተም? እንግዲህ በፖስትፓርተም ጊዜ ይህ ወቅት ለትዳር በጣም ትልቁን ፈተና ይዞ የሚመጣ ሆኗል። የመጀመሪያው እንግዲህ ምንድነው የአካል ማገገሚያ ጊዜ ነው፣ ወይም ደግሞ ፊዚካል ሪከቨሪ። ስፔሻሊ ለእናትየው ብዙ ደም የፈሰሳት እናት የተለያየ የሆርሞናል ቼንጅ ያለበት ወቅት ስለሆነ ፊዚካሊ የምታገግምበት ጊዜ ነው። ይሄ ፊዚካል የሆነ ነገር ደግሞ ወደ ሜንታል ሎድ ይቀየራል ማለት ነው። ጫና፣ ስትረስ፣ ዲፕሬሽን ይዞ ሊመጣ ይችላል። የሆርሞናል መዛባት፣ የስሜት መለዋወጥ አለው። ኢቭን የማንነት ለውጦችም አሉ ለእናቶች። ምክንያቱም እናት ያልነበረች ሴት ወደ እናትነት ነው የምትሄደው እና ይህ ራሱ የለውጡ ይዞት የሚመጣው የራሱ የሆነ ነገር አለው። ሶሻሊም፣ ሜንታሊም፣ ፊዚካሊ ይዞት የሚመጣው ነገር አለ። ከዚህ በላይ ደግሞ እንቅልፍ ማጣት የሚባል አዲስ የሆነ ነገር ይመጣል ላይፋቸው ላይ። ሲተኙ የነበሩ ኖርማል እንቅልፍ የነበራቸው ሰዎች ልጅ ከመጣ በኋላ እንቅልፍ እጦት ይመጣል ማለት ነው። ይህ እንቅልፍ እጦት ራሱ ይዞት የሚመጣው መነጫነጭ፣ ዲፕረስድ መሆን፣ በቂ ረፍታ ለማግኘት በራሱ አእምሮ ላይ ይዞት የሚመጣው ጫና አለና እንደዚህ አይነት ለውጥ ያለበት ጊዜ ነው ማለት ነው ፖስትፓርተም የምንለው። ይህ ጊዜ ልጅ ብቻ የምንቀበልበት ሳይሆን የተለያዩ አይነት የህይወት ለውጦችን የምንቀበልበት፣ ኃላፊነት የሚቀየርበት፣ ወደ እናትነት ወደ አባትነት የሚመጣበት ጊዜ ነው። ሙሉ ለሙሉ ህይወታችን የሚቀየርበት ወቅት ነው እና ይህንን ለውጥ በአእምሯችን ለምደን ወደ ትክክለኛው ሩቲን እስከምንመጣ ድረስ ያለው ያ ጋፕ ነው እንግዲህ ፖስትፓርተም ዲፕሬሽንን ይዞ የሚመጣው ማለት ነው፣ ድህረ ወሊድ ብለን የምንለው በአማርኛ። ስለዚህ ትዳር የሚፈርስባቸው ደግሞ ከዚህ ጋር ተያይዞ ከፖስትፓርተም ጋር ተያይዞ ትዳር የሚፈርስባቸው ዋና ዋና ምክንያቶች ምንድን ናቸው ብለን ማየት እንችላለን። እዚህ ጋር እንግዲህ የመጀመሪያው ያልተመጣጠነ የቤት ውስጥ ሸክም ልንለው እንችላለን። ለምሳሌ እናትየው የአእምሮና የአካል ለውጦች እያሳየች ነው፣ ያንን ተሸክማለች። ይሄ ሜንታል ሎድን ይፈጥራል። አባቶች ደግሞ እረዳታለሁ ብቻ ሳይሆን ማለት ያለባቸው በዚህ ወቅት መረዳት ብቻ ሳይሆን የጋራ ኃላፊነቶችን መወጣት ግድ ሊሆን ይችላል። ምክንያቱም መረዳት ለጊዜው ጥሩ ነው፣ ግን ከመረዳትም ባለፈ ደግሞ ፊዚካል ሎዱን መፍትሄ የሚያመጡ ትክክለኛ ውሳኔዎችን መወሰን የሚያስፈልግበት ጊዜ ነው እና ኃላፊነቱ ከምንም በላይ የጋራ መሆኑን መረዳት፣ አባትም እናትም ተመሳሳይ ኃላፊነት እንዳለባቸው በልጁ ዙሪያ መረዳት አለባቸው። የእናትየው ጉዳይ ብቻ እንዳልሆነ አባቶች እዚህ ጋር ጠንቀቅ አድርገው ማወቅ አለባቸው። ሌላው ደግሞ ምንድነው ኢሞሽናል ኔግሌክት ነው፣ ወይም ደግሞ በስሜት መዘነጋጋት። በፊት ያልነበረ በስሜት ይጠባበቁ የነበሩ ባልና ሚስቶች ልጅ ከመጣ በኋላ አቴንሽናቸውም ሽፍት ስለሚያደርግ ግንኙነቱ ፍቅር ላይ የተመሰረተ ብቻ ሳይሆን
ሌሎች ኃላፊነቶች ላይ ብቻ ትኩረት እናደርግና ዳይፐር፣ ምግብ፣ ወጪ፣ የቤት አስቤዛ ምናምን ላይ ብቻ ትኩረት እናደርግና መሰጠት የነበረበት የኢሞሽናል ሰፖርት፣ ፍቅር፣ መተሳሰብ እና መተዛዘኑ ትንሽ እየተው ነው እንመጣለን። ስለዚህ በዚህ ምክንያት በኢሞሽን የማንቀራረብ ሰዎች እንሆንና ጫናውን ይበልጥ ያሰፋዋል ማለት ነው። ሌላኛው ደግሞ የፍላጎት መቀነስ ነው። በተለይ ደግሞ ሴክሹዋል ዲስኮኔክሽን ይኖራል። ስፔሻሊ በአካል ማገገሚያ ጊዜ የፊዚካል ሪከቨሪ ጊዜ ስለሆነ የሆርሞን መለዋወጥ የስሜት መለዋወጥም ስለሚኖር ሴክሹዋሊ አክቲቭ ላይሆን ይችላል እና ብዙ ጊዜ ይህንን የፍላጎት መቀነስ ወይም ሴክሹዋል ዲስኮኔክሽን ወንዶች ሳይረዱ ያልፋሉ። እሷ የምታልፍበትን ፊዚካል እና ሜንታል ሎድ ሳይረዱ ጥላቻ፣ መናናቅ፣ አንዳንድም ቺቲንግ ሊመጣ ይችላል በዚህ ምክንያት እና ይህን መረዳት ወሳኝ ይሆናል በወንዱ በኩል ማለት ነው። እሷም ደግሞ ሰዓቷ በደረሰ ጊዜ ራሷን አዘጋጅታ የምትቀርብበትን ሁኔታ በእሷም በኩል በሱም በኩል መደረግ ያለበትን ነገር ለማድረግ መጣር አለባቸው። ስፔሻሊ ግን ወንዱ እሷን መረዳት ያለበት ጊዜ ነው ማለት ነው። ሌላው የማንነት ቀውስ ይመጣል፣ አይዴንቲቲ ክራይሲስ። ምክንያቱም ከዚህ በፊት ነፃ የነበሩ ባልና ሚስቶች፣ በልጅም ጉዳይ የማይታሰሩ ባልና ሚስቶች ኋላ ላይ ልጅ ሲመጣ እናትነት፣ አባትነት የሚባል አንድ ሮል ይመጣና ከራሱ ጋር ሮሎች ይመጣሉ እና አይዴንቲቲ ይቀየራል። ሲንግል የነበሩ ሰዎች ተጋብተዋል፣ ልጅ ያልነበራቸው ሰዎች ልጅ እየኖራቸው ነው እና ይህ ለውጥ የማንነት ቀውስን ይዞ ይመጣል። ሚስት ልጅ ብቻ አልወለደችም፣ የነበራትን የቀድሞ ማንነቷን ጭምር ነው የምትቀያይረው እና የሚቀየረው። ስለዚህ ይህንን ለውጥ መረዳት፣ ተረድቶ ደግሞ ለመኖር መሞከር ለራሱ ጊዜ የሚፈልግ ፕሮሰስ ያለው ነገር ነው እና ጊዜ መስጠት እዚህ ጋር ወሳኝ ይሆናል ማለት ነው። ስለዚህ ያልተመጣጠነ የቤት ውስጥ ሸክም፣ የስሜት መዘነጋጋት ወይም ደግሞ ኢሞሽናል ኔግሌክት ልንለው እንችላለን፣ የፍላጎት መቀነስ ስፔሻሊ ከሴክሹዋል ሪሌሽንሽፕ ጋር በተያያዘ ያን መቀነስ እና የማንነት ቀውስ ይዞ የሚመጣው ለትዳር መፍረስ ዋነኛ ምክንያቶች እነዚህ ተደርገው ይቆጠራሉ ማለት ነው። እንግዲህ መፍትሄው ምንድን ነው? መፍትሄዎቹስ ምን ሊሆኑ ይችላሉ የሚለውን ደግሞ ቀጥለን እናያለን ማለት ነው። እንግዲህ የመጀመሪያው ስምምነት ቀድሞ ይደረግ። ስምምነት ቀድሞ ማድረግ ማለት ነው ልጅ ከወለድን በኋላ ምን አይነት ሰዎች ነን የምንሆነው? ምን አይነት እናት ነው መሆነው? ምን አይነት አባት ነው መሆነው? ምን አይነት ለውጦች ይመጣል? ኢኮኖሚካሊ፣ ኢሞሽናሊ፣ ቅድም እንዳልኳቸው አይዴንቲቲ ለውጦች አሉ፣ ፊዚካል ለውጦች አሉ እና ከዛ ጋር ተያይዞ ምንድን ነው ምን ሆነው የሚለው ቀድሞ መረዳዳትና ማሰብ በጣም ግድ ይለናል። ሁለተኛው እንግዲህ በየሳምንቱ እነዚህ ባልና ሚስቶች የራሳቸውን ኢሞሽናል ኔግሌክት እንዳይኖር ኢሞሽናቸውን ቢውልድ የሚያደርጉበት፣ ኮኔክት የሚያደርጉበት፣ የሚያወሩበት፣ ዲስከስ የሚያደርጉበት ከዳይፐር፣ ከቤት ውስጥ ወጪ ወይም ከሌሎች ጉዳዮች ስለ ልጁም ቢሆን ከዛ ጉዳይ ወጥተው ሁለቱ ብቻ ኮኔክት የሚያደርጉበትን ጊዜ ማመቻቸት እና የራሳቸውን ታይም መፍጠር አለባቸው። በጣም ወሳኙ ነገር ሶስተኛው ነጥብ ምንድነው? መፍትሄው እንቅልፍ መተኛት፣ ማረፍ በጣም ግዴታ ይሆናል። ምክንያቱም እንቅልፍ ማጣት በራሱ ይዞት የሚመጣው ስሜታዊ አካላዊም ለውጥ አለው እና እናቶች እዚህ ጋር በጣም ስለሚቸገሩ ባሎች ወይም አባቶች ሚስቶቻችሁ የሚያርፉበትን መንገድ ማመቻቸት፣ እንድትተኛ ማድረግ፣ ልጁን በመያዝ ሊሆን ይችላል፣ አጋዥ በመቅጠር ሊሆን ይችላል። ኤኒዌይስ እንቅልፍ እንድትተኛ ማድረግ፣ በቂ እንቅልፍ፣ በቂ ውሃ እንድትጠጣ፣ በቂ እረፍት እንድታገኝ እሷን ማድረግ። አንተም ከሆነ እያያዝክ ያለው ደግሞ በተቃራኒው እሱ የሚተኛበትን በቂ እንቅልፍ የሚያገኝበትን ሁኔታ ማመቻቸት በጣም ወሳኝ ነው። አራተኛው የመፍትሄ ነጥብ እርዳታ መጠየቅ ነው። ብዙዎቻችን የማንችለው ነገር ቢኖር እርዳታ መጠየቅ ነው። አቅቶኛል፣ አልቻልኩም፣ ይሄ ነገር ሊሆን ይገባል ብለን እርዳታ መጠየቅ አለብን እና ቤተሰብ ሊሆን ይችላል፣ ጓደኛ ሊሆን ይችላል፣ ጎረቤት ሊሆን ይችላል። በቃ እርዳታ ይሰጠናል ብለን የምናስበውን ሰው እርዳታ መጠየቅ በጣም ወሳኝ ነገር ነው።
ሰው ያልቻልን ጊዜ አልቻልንም፣ ሁል ጊዜ እንችላለን ማለት አይደለም። እዚህ ጋር ሁላችንም የሚያጋጥመን እንደ እናት ያው ማዘርስ ጊልቲ ነው፣ ሊሰማን ይችላል። ይህን ሳላረግ በቂ አይደለም፣ አይኖ ይገባናል፣ ግልጽ ነው፣ እንደዚህ አይነት ፈተናዎች አሉ። ነገር ግን ማረፍ፣ እርዳታ መጠየቅ፣ የራስ ጊዜን መውሰድ በጣም ወሳኝ ነገሮች ናቸው፣ ከመፍትሄዎች ውስጥ ነው ማለት ነው። ስለዚህ መስማማት መጀመሪያ ቀድሞውን እንደዚህ አይነት ነገር ሊያጋጥም እንደሚችል መነጋገር፣ ማወቅ ዋትስ ዘ ወርስት ኬዝ ሴናሪዮ ከወለድን በኋላ ምን ሊያጋጥመን ይችላል ብሎ ባልና ሚስት ቁጭ ብለው መወያየት አለባቸው። ለውጡንም እንደዚህ አይነት ለውጥ ይመጣል ብሎ እሱን መነጋገር አለባቸው። ሌላው ሳምንታዊ የሆነ ጊዜ ማመቻቸት፣ ለሁለቱ ብቻ ዴት የሚያደርጉበት ጊዜ ያስፈልጋቸዋል። ስለ ፍቅራቸው የነበራቸውን የድሮ ፍቅራቸውን መመለስ የሚችሉበት ጊዜ ዴት ታይም ማለት ነው፣ እሱ ያስፈልጋቸው ዴቲንግ። ሌላው እንቅልፍ ወሳኝ ነገር ነው። የምትተኛበትን ጊዜ ማመቻቸት ወሳኝ ነጥብ ነው። የመጨረሻው እንዳልኳችሁ እርዳታ መጠየቅ ወሳኝ ነገር ነው። እንግዲህ ለመዝጊያ ያህል ምንድነው ድህረ ወሊድ ወይም ደግሞ ፖስት ፓርተም ጠንካራ ትዳርን አያፈርስም ተብሎ ይታሰባል። ነገር ግን ቀድሞውኑ የላላ ግንኙነት ወይም ትዳር ከሆነ እንዲፈርስ ትልቅ ምክንያት ይሆነዋል ተብሎ ይታሰባል። እንደ ወላጅ ብቻ ሳይሆን እንደ ባልና ሚስትም የራሳቸው ጊዜ ያስፈልጋቸዋል እና ይሄ ፖስት ፓርተም በራሱ ፍችን ይዞ ይመጣል ሳይሆን ምክንያት ሊሆን ይችላል የሚለውን ማይንዳችን ላይ እናስቀምጥ። ስለዚህ ጠንካራ ትዳር የነበረ ከሆነ ፖስት ፓርተም ፎር ሹር የፍች ምክንያት ላይሆን ይችላል። ነገር ግን ቀድሞውኑ ችግሮች የነበሩበት ትዳር ከሆነ ፖስት ፓርተም ዲፕሬሽን፣ ከልጅ በኋላ የሚመጡ ለውጦች የትዳር ፍቺ ምክንያቶች ሊሆኑ ይችላሉ። እንግዲህ ቪዲዮ ይህን ይመስላል። ይሄ ቪዲዮ ከጠቀማችሁ ወይም ደግሞ ሊጠቅም ይችላል ብላችሁ ካሰባችሁ ለሌሎች ሰዎች አጋሩ። ሰብስክራይብ በማድረግ ደግሞ ቤተሰብ ይሁኑ።